ዳጊዬ በርግጥ ከባድ ነው፣ ግን ደግሞ እግዚአብሔር የፈቀደው ነው የሚሆነው። ፈጣሪ ምን ይሳናል? ወይ እግዚአብሔር ተመስገን ተመስገን እንዴ ተመስገን ጌታዬ። እቺ ልጅ ትሞታለች ሲባል አበደች እንዴ? ተመስገንልኝ ተመስገን። ምን ሆነሽ ነው? ዳንኩኝ እኮ ዳጊዬ፣ ከካንሰር ነፃ ነሽ ተባልኩ። ለመሞት አንድ ሳምንት እንደቀራት ነግሮ አሳብዷት። ደስ አይልም ዳጊዬ? በርግጥ ከባድ ነው፣ ግን ደግሞ እግዚአብሔር የፈቀደው ነው የሚሆነው። እሱማ እግዚአብሔር የፈቀደው ሆነ። ወይኔ አንዴ መልሼ ልደውል። ሃኒ ዚዙ እንዴት ነሽ? ሃኒ ደህና ነሽ? ደህና ነኝ ዚዙዬ፣ ዛሬ በጣም ደህና ነኝ። የሆነ ነገር ልነግርሽ ነበር። ምንድን ነው? እሺ ንገሪኝ። ከትምህርት ቤት ነበር የመጣሁት። ለስኮላርሺፕ ከተፈተኑት 100 ተማሪዎች 5 ተማሪዎች ብቻ ነው ያለፉት። ከ5 ተማሪዎች መካከል ደግሞ አንዷ አንቺ ነሽ። ወይኔ እግዚአብሔር ምን ይሳናል? ወይኔ ጉድ ይፈሉ። ተመስገን ተመስገን ጌታዬ። እንዴት ነው ደስ የሚለው። ግን በህመምሽ ምክንያት መሄዳችም ተብሏል። ተሻለኝ እኮ አሁን እኮ ነው የወጣው። አያችሁ ያው በቃ ድንገለው። ቆይ እንዴት ከካንሰር ነፃ ነሽ እኮ ነው የሚለው። እንዴት ልትሞቺ ትንሽ ቀን ይቀርሻል ተባለ ነበር። ግን ሰሜን ሸዋ የምትገኘውን ኪዳነ ምሕረት ሄጄ ለመንኳት። ውጤቱን ከማየቴ በፊት ሄጄ ተስዬ መጣሁ። እሷም አላሳፈረችኝም። ይሄ ሁሉ ነገሬን አስተካከለችልኝ። የምርሽን ነው? አዎ። ወይኔ